እና ለማንኛውም ፕራይም ሚኒስተር አብይ አህመድ አንተ ቅንጥብጣቢ በይ የስዊዘርላንድ ቅንጥብጣቢ ምናምን የኖ ከጋርቤጃቸው ወራረደ ወዳደቀ ብር ምናምን የለም ለቃቅሞ ይሰጡሃል እና አርት ይሰጣል ገባህ ነጭ በፈረንሳይ አርማ ወይ በስዊዝ አርማ ወይ በነጭ በቀይ ምናምን የለም አዎ ድሮም እኮ ባሪያ ነው አየህ ስሌቭ ማለት ያንተ አይነት ጭንቅላት ነው አፍሪካ ነፃ ያልወጣችው የነጭ ባሪያ ስትሆን ነጮች ራሱ እየሳቁብህ ነው እንደ ፈረስ የሚጋልቡክ እና ዩሮፕ በጣም ጋለቡክና በአርትና በዲዛይን በምን እየሰራህ የኢትዮጵያን ወጣቶች ደም ጠጣ የትግራይ ደም ጠጣ እና ዩሮፕ የሰጡክ የዳንስ አይነት የኮንሰርት አይነት የገንዘብ አይነት ይሄ ሁሉ ደም እያስጠጣህ እነሱ ግን ካንተ ጋር አብረው ከጀርባ እያንዣበቡ አሞራዎቹ ጀው ወደ ይዘዋራሉ አንተ ግን ከታች ሆነ እንደ ትልቁ ድራጎን ደም ትጠጣለህ እና እስከ መቼ ነው ግን ይሄን ሾው የምትሰራው እስከ መቼ ነው እየለጣጠፍክ ደም የምትጠጣው አንተና ስዊዘርላንድ ወላ ዩሮፕ አሜሪካ ትራምፕ ማለት እስከ መቼ ነው ተሰባስባችሁ ደም የምትጠጡት ልንገርህ እኔ ስለተቃወምኩ እነሱ ከኔም ኔጋቲቭ ቢሆኑ እኔ ልንገርህ መቼም እነሱ ከኔ ጋር እንዲሆኑ ፈልጌ አላውቅም እመኔ የምድር ነገስታት እኔ ተዋጊያቸው እንጂ የነሱ ተስማሚ ሆኜ እንድኖርም ምርጫም የለኝም ምክንያቱም ኢየሱስ የምትወደው ከሆነ ከዓለም መሸሽ አለብህ ከዓለምም ኔጋቲቭ መሆን አለብህ ከዓለም የወጣ መንፈሳዊ ህይወት ሲኖርህ ነው እንጂ ከመንግስት ጋር የቄሳር ቂጥ እየላስኩ ወይም ኢየሱስን የምወድበት ምክንያት የለም እንዳንተ የቄሳር ቦታ ላይ ቁጭ ብሎ ለመንገስ እየተመኘ የክርስቶስ ወንበርን እየተመኘ ክርስቶስ ጆካ ነው ወንድሜ እና ይሄ ውሸት ሃይማኖትህን ይዘህ ተጠቅልለ እንደ ቫምፓየር ደም ጠጣ ከውስጥ ደም ትጋቱ ከላይ ኢየሱስ የሚለው እኮ ድራጎንም እኮ ሰይጣን እኮ ካንተ በላይ ክርስቶስን ያውቃል ዓለምን ሁሉ እኮ የሚያታልለው ኢየሱስ እግዚአብሔር እያለ ነው ሰይጣን እንኳን በሰይጣን ጆካ ካልገባህ ዓለም ሁሉ አይገባውም ስለዚህ ይሄ ሁሉ የዓለም ያሰጠ ሃይማኖት እግዚአብሔር የሚጠራበት እውነት ስላለው አይደለም መስሎ ለመቆም ነው መስሎ ተመሳስሎ መኖርን ያልወድም ለሰው ብዬ ነጭ አለብስም ለሰው ብዬ ረጅም አለብስም ለሰው ብዬ አለብስም ልቤ ይልበስ እንጂ እንዳንተ አይነት አጋንንት ግን በምድር ታይቶ ስለማይታወቅ ነው የምጽፈው